الحمد لله رب العالمين. الصلاة والسلام على رسول الله صلى الله عليه وسلم. اللهم بارك وسلم على سيدنا ونبينا وشفيعنا محمد خاتم الأنبياء والمرسلين وعلى آله وصحبه أجمعين. آمين. وبعد، السلام عليكم ورحمة الله وبركاته. ውድ የዚህ ቻናል ፕሮግራም ታዳሚዎች በእናንተም ላይ የአላህ ሰላም እዝነት እንዲሁም በረከት ይስፈን። ከዚህ በኋላ በዛሬው ክፍል በባቡ ራቢዕ የምንመለከተው ከክፍል 3 ካቆምንበት ጀምረን ነው ማለት ነው። ክፍል 3 ላይ ወፈተረል ወሕዩ ወሕይ ተቋረጠ ብለን ነው ያቆምነው። ከዛ እንዴት ቀጠለ የሚለውን በዛሬው ክፍል የምንመለከት ይሆናል ማለት ነው። እንግዲህ ወሕይ ተቋርጧል። ከዛ እንዴት ቀጠለ የሚለውን እንመልከት። عن جابر بن عبد الله الأنصاري قال وهو يحدث عن فترة الوحي. ሐዲሱ የተገኘው ከዓብደላህ ኢብን ጃቢር ነው ማለት ነው። عن جابر ኢብን ዓብደላህ الأنصاري ናቸው። ሐዲሱ የተገኘው ከሳቸው ነው ማለት ነው። የተዘገበው ያው በአልቡኻሪ ነው። ፈቃለ ፊ ሐዲሲሂ እንግዲህ እሳቸው ከነቢዩ ሰምተው እንዳስተላለፉት እንደተገኘው ሐዲሱ በይነ አነ አምሺ አሉ ነቢዩ ሰለላሁ ዐለይሂ ወሰለም እየሄድኩ እንዳለ በጉዞዬ መሃል ሰሚዕቱ ሶውተን ሚነ ሰማኢ ከሰማይ ድምፅ ሰማሁ። ፈረፈዕቱ በሶሪ ግንባሬ ፊቴን ቀጥ አደረግኩኝ። ፈኢዘል መለኩ አለዚ ጀዓኒ ቢራዒን አሉ። ይሄ ያየሁት ቀጥ ስል ያየሁት መላይካው እዛ በጋሪው በሒራ ዋሻ የመጣው ጅብሪል ነው። እዛ ካሁን በፊት ኢቅራን ይዞ ሱረቱል ዓለቅን ይዞ ሲመጣ ያውቁት ስለነበር ቀጥ ሲሉ እሱ ሆኖ አገኘሁት ማለት ነው። ጃሊሱ ዐላ ኩርሲይ ወንበር ላይ ተቀምጧል ማለት ነው። ሲመለከቱት ቀጥ ሲሉ ሲያዩት በይነ ሰማይ ወልአርዲ በሰማይና በምድር መካከል ኩርሲይ ላይ ወንበር ላይ ተቀምጦ አየሁት አሉ። ፈሩዕቱ ሚንሁ ከዛ በፍርሃት ሸሸሁኝ። ፈረጃዕቱ ኢለል በይት ፈቁልቱ አልኩኝ ዘሚሉኒ ሸፍኑኝ። ይሄ እንግዲህ ከዛ ፈአንዘለ ላሁ ዐዘ ወጀል አላህ እዛው ሱረቱል ሙደሲርን ሁለተኛውን ሱራ አወረደ ማለት ነው። ያ አዩሀል ሙደሲር ሙሐመድ ሆይ ልብስ ደራቢው ሆይ ተሸፋፍነህ የተኛኸው ሰው ሆይ ተነስ፣ ቁም ፈአንዚር ተነስ ህዝቦችህን አስጠንቅቅ አላቸው ማለት ነው። ወረበከ ፈከቢር ጌታህንም ማልክ፣ ወሲያበከ ፈጠሂር ልብስህንም አጽዳ፣ ወሩጅዘ ፈህጁር ጣዖታትንም ራቅ የሚለው ሱራ ሁለተኛው ሱራ ሱረቱል ሙደሲር አሁን ወረደ ማለት ነው። ሱመ ከዚያ ፈሐቢሂል ወሕዩ ወተውተራ ምንም መቋረጥ ሳያጋጥም ወሕይ መውረድ ጀመረ ማለት ነው። ከዚህ በኋላ ምንም አልተቆራረጠም ማለት ነው። ከዚያ በኋላ ነቢዩ ሰለላሁ ዐለይሂ ወሰለም ቁርአን በሚወርድበት ጊዜ ደግሞ መከተል ያለባቸው ስነ ምግባር ተነግሯቸዋል ማለት ነው። በእርጋታ እንዲያዳምጡ ለመቅራት እንዳይቸኩሉ ታዘዋል ማለት ነው። ቃለ ኢብን ዓባስ ፊቀውሊሂ ተዓላ ሐዲሱ የተገኘው ከኢብን ዓባስ ነው። ያው ያስተላለፉት የዘገቡት አልቡኻሪ ናቸው። እና ላ ቱሐሪክ ቢሂ ሊሳነከ ሊተዕጀለ ቢሂ ነው ያላቸው አላህ። በዚህ በቁርአን ጊዜ ለመቅራት እንዳትቸኩል ተረጋጋ፣ ዝም ብለህ በእርጋታ አዳምጥ ብሏቸዋል። ኢና ላ ቱሐሪክ ቢሂ ሊሳነከ ሊተዕጀለ ቢሂ ኢነ ዐለይና ጀመዐሁ
ወቁርአነህ ፈኢዛ ቀረእናሁ ፈተቢዕ ቁርአነሁ ሱመ ኢነ ዐለይና በያነህ። እንግዲህ ይህ ሱረቱል ቂያማ ላይ 75ኛው ምዕራፍ ላይ 40 አንቀጾች አሉት። ከ16 እስከ 19 ይገኛል ማለት ነው። ምዕራፍ 75 ነው። ያው 40 አንቀጾች አሉት። 16 እስከ 19 ይገኛል ማለት ነው። እዛ ላይ የፈለገ ሰው ያገኘዋል ማለት ነው። ትርጉሙ ሙሐመድ ሆይ ለመቅራት አትቸኩል፣ ለእንቅስቃሴ ምላስህን አታንቀሳቀስ፣ አትቸኩል፣ ለመቅራት አትቸኩል፣ ተረጋጋ። ቁርአኑን መሰብሰብና ላንተ መስጠት የኛ ስራ ነው። ይህ ማለት በወቅቱ የወረደውን የቁርአን መጠን ነቢዩ ሰለላሁ ዐለይሂ ወሰለም በልባቸው ያስታውሳሉ፣ ከዚያ ይቀራሉ ማለት ነው። ጅብሪል በሚቀራልህ ጊዜ ተተቢዕ ቁርአነሁ፣ ዝም ብለህ ቁርአኑን ተከታተል። ሱመ ኢነ ዐለይና በያና፣ ከዛኛ ለአንተ ግልጽ እናደርጋለን ብሏቸዋል ማለት ነው። አላህ እንድታነባው በምላስህ ላይ እንዲሆን እናደርጋለን ማለት ነው ብሏቸዋል ማለት ነው። በዕደ ዛሊከ፣ ከዚያ በኋላ ኢዛ አትሁ ጅብሪል አስተሚዐ ብለዋል ኢብን ዐባስ። ጅብሪል ሲመጣ ነቢዩ ያደምጣሉ፣ በእርጋታ እንድታዘዙት በአደብ ያደምጣሉ ብለዋል። ፈኢዛ እንጠለቀ ጅብሪሉ፣ ጅብሪል ከሄደ በኋላ ቀረአሁ አነቢዩ ከማ ካነ ቀረአ፣ ልክ እንደ ጅብሪል ይቀሩ ነበረ ብለዋል ማለት ነው። ከዚህ በኋላ አን ኢብን ዐባስ ቃለ ካነ ረሱሉላህ ሰለላሁ ዐለይሂ ወሰለም አጅወደ ናስ፣ በኸይር በመልካም ስራ ከሁሉም ሰው ይበልጣሉ ብለዋል። ወካነ አጅወዱ ማ የኩኑ ፊ ረመዷን ሒነ የልቃሁ ጅብሪሉ ወካነ የልቃሁ ፊ ኩሊ ለይለቲን ሚን ረመዷን ፈዩዳሪሱሁ ቁርአን ብለዋል። እንግዲህ ጅብሪል በረመዷን ሁሌ ነቢዩን የሚያገኘው ለምንድን ነው? ፈዩዳሪሱሁ ቁርአን፣ ይቲች ቁርአን፣ በቃ ቁርአን ያስተምራቸዋል ማለት ነው። በረመዷን ነው የወረደው። በሁሉም ሌሊት ረመዷን ሌሊት ያገኛቸዋል ማለት ነው። የአላህ መልእክተኛ ከሁሉም ሰው በላይ ለጋስ ናቸው። ይሄ ልግስናቸው በረመዷን ፒክ ይደርሳል፣ ክላይማክስ ይደርሳል፣ ጫፍ ይደርሳል፣ ከፍ ይላል ብለዋል። ምክንያቱም ያው ረመዷን እሱ ስለሚያገኛቸውና ስለሚያስተምራቸው ነው ማለት ነው። ይህን ይመስላል ጉዳዩ። ይሄን ይመስላል። ያው ረመዷን እንግዲህ ከፍተኛ ሌሊት ነው፣ የቁርአን ሌሊት ነው። በዚህም ደግሞ የኸይርም ሌሊት ነው፣ የሰደቃም ሌሊት ነው ማለት ነው። በቃ በአጠቃላይ ኸይርና መልካም ስራዎች የሚሰሩበት ነው ማለት ነው። ያገኛቸው ነበር፣ ቁርአን ያስተምራቸው ነበር ብለዋል ኢብን ዐባስ። ፈለ ረሱሉላሂ አጅወደ ናስ፣ ረሱል ሰለላሁ ዐለይሂ ወሰለም ከሁሉም ሰው በላይ ቢልኸይር፣ በመልካም ስራ ይበልጡ ነበረ፣ ይሰሩ፣ መልካም ሰሪ ነበሩ ከሁሉም ሰው በላይ ብለዋል። ይሄ ደግሞ ሚን ሪሒል ሙርሰለቲ፣ መልካም ዝናብ ይዛ ከመጣች ነፋስ፣ ፍትሃዊ ነፋስ ይበልጥ ነበረ በጎ ስራቸው። እንዲህ ነው እንግዲህ ከነፋስ ዝናብ ይዛ ከመጣች ነፋስ ይበልጥ ነበረ፣ ፍትሃዊ ነፋስ ይበልጥ ነበረ መልካም ስራቸው ብለዋል። እንግዲህ ፕሮግራሙ ተጠናቋል። የአርሐሙ ራሒሚን የአክረመል አክረሚን አላሁመ እርዙቅና ዒልም ወልዓመል አላሁመ እህዲና ሲራጠል ሙስተቂም። አላህ እንግዲህ ጌታዬ ሆይ፣ ጌታችን ሆይ እውቀትንና ተግባርን ለግሰን ነው ትርጉሙ። ቅኑን ጎዳና ቀጥ ያለውን ምራን ነው። እንግዲህ አልሐምዱሊላሂ ረቢል ዓለሚን ፕሮግራሙ ተጠናቋል። ያው የነቢዩን አደራ የክፉ ቀናችንን ጭንቅ የጭንቅ ቀኑን ዋስ
ሐዲስ በማዳረስ የአጅሩ የምናው ተካፋይ እንሆን። ይሄን ይመስላል። ያው በሊግ ዐኒ ወለው አያ ብለዋል ነቢዩ ሰለላሁ ዐለይሂ ወሰለም። ከኔና ከአላህና ከኔ የሆነን እውነተኛ ቃል አስተላልፉ ብለዋል እንጂ ሐዲሱ ዒልሙ ብዙ ይሁን አላሉ። አንደኛ ያው የሚጠበቅብን የምናውቀውን ትንሽ ነገር ማስተላለፍ፣ ባወቅነው ትንሽ ነገር መስራት ነው እንጂ የዒልም ብዛት አልታዘዘም። በሐዲስ የለም፣ እሳቸውም አላዘዙንም፣ አደራቸውም አይደለም። እንግዲህ የእሳቸውን ሐዲስ በማስተላለፍ የአጅሩ የምንዳው ተካፋይ እንሆን፣ ዲነል ኢስላምን እናስፋፋ። ይህ አንኳር መልእክቴ ነው። ሰብስክራይብ እናድርግ፣ ቻናሉን ላይክ ሸር እናድርግ፣ አበረታች ኮሜንት እንስጥ። ወሰላሙ አለይኩም ወረሕመቱላሂ ወበረካቱሁ።